ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት አዲስ የኦንላይን ስራ ነው ማለት ነው። ምናልባት ስራ ኖሯችሁ ወይም ደግሞ ስራ ሳይኖራችሁ ቤት ውስጥ የምትሉ ካላችሁ ስራ መስራት የምትፈልጉ አንዳንድ ሰው ቤቱ ቁጭ ብሎ ብዙ ሳይድ ፊዚካሊ እዛ ሳይደርስ ስራ መስራት ይፈልጋል። ነገር ግን እንደዚህ አይነት ስራዎች በኢትዮጵያ ውስጥ ብዙ የተለመዱ አይደለም ማለት ነው። ያው በኢንተርናሽናል ሊኖሩ ይችላሉ። ስንሰራባቸውም ክፍያቸው ቀጥታ በእኛ በሀገር ውስጥ ባሉ ሎካል ባንኮች የማይከፈል ሌላ ወይ በፔይፓል ወይ ፓዮነር ምናምን እያልን ሌላ የሆኑ ኢንተርናሽናል የሆኑ አካውንቶች ያስፈልጉናል ማለት ነው። ወይ ደግሞ ባይናንስ ሊያስጠቅሙን ይችላሉ ማለት ነው። ነገር ግን ዛሬ ይዤላችሁ የመጣሁት አፕሊኬሽን ወይም ደግሞ ኦንላይን የምንሰራበት ሲስተም ምንድነው? ለመስራት በጣም ቀላል ማንኛውም ሰው ሊሰራው የሚችል ምንም አይነት የእድሜ ገደብ የሌለበት ወንድም ሴትም ሊሰራው የሚችል ትምህርት ዲግሪ የትምህርት እንትን አይጠይቅም ማለት ነው። የትምህርት ደረጃ አይጠይቅም ዲግሪ ዲፕሎማ ማስተር ምናምን የሚባል ነገር የሌለበት እና ማንኛውም ማንበብና መጻፍ የሚችል ሰው የሚሰራውን አይነት ስራ እንዲሁም ደግሞ ትልቅ ክፍያ የሚያስገኝ እና ምንም አይነት ብር የማይጠይቅ ማለት ነው። አሁን አንዳንድ ሲስተሞች ይኖራሉ እንደዚህ ስካም የሆኑ ነገሮች ማለት ነው። ብር ይጠይቃሉ ለአንድ ለሁለት ዙር ይሰጡና በሶስተኛው ያው ሰውየው ይከፍላል ምናምን ብሎ ካመነበት እያመነበት ከሄደ በኋላ እና ትልቅ ብር ማስገባት ሲጀምር በዛው ይዘው የሚጠፉ ሲስተሞች አሉ። እነኚህ ስካመሮች ናቸው ይታወቃል። መጀመሪያ ክፍያ የሚጠይቅ ከሆነ ማለት ነው። ነገር ግን እኔ ዛሬ እንስራ እያልኳችሁ ወይም ደግሞ ስሩት እያልኳችሁ ያለሁት አፕሊኬሽን ምንም አይነት ብር የማይጠይቅ ምንም አይነት የእድሜ ገደብ ምንም አይነት ኤክስፒሪያንስ ምንም አይነት የትምህርት ደረጃ የሚያስፈልግ ነገር ግን ሶስት ነገሮች ብቻ የሚፈልግ ማለት ነው። እሱም ምንድነው? ኢንተርኔት ያስፈልጋል ስልክ ያስፈልጋል እንዲሁም ደግሞ እናንተ ፔሸንት መሆን መቻል አለባችሁ። በቃ ታግሳችሁ የመጨረሻውን ማለት የምንሰራው ዝም ብሎ ለሶስት ሺህ መሆን የለበትም። ለምን እዚህ ሲስተም ላይ በጣም ጠንክረው የሰሩ ልጆች በጣም ታግሰው የሰሩ ልጆች በወር ለብዙ አመታት የሰሩ ልጆች እንግዲህ በወር ከ1.5 እየሰሩ ያሉ ልጆች አሉ። ከዛ ላይም ደግሞ አሁን በቅርብ ጊዜ 6-7 ወር የሰሩ ደግሞ በወር ከ200 እስከ 300 ሺህ በቀን ደግሞ ከ10 እስከ 30 ሺህ እያገኙ ያሉ ሰዎች አሉ ማለት ነው። ይሄ ማለት እንግዲህ በቀን ማለት ትልቅ ብር ነው ማለት ነው ይሄ የሚሆነው። ስለዚህ ይሄንን ሲስተም መስራት የምትፈልጉ ካላችሁ በእርግጠኝነት እንዳስፈላጊነቱ መክፈሉና አለመክፈሉን ራሴው ብሩን እያወጣው አሳያችኋለሁ። መስራት የምትፈልጉ ብቻ ኮሜንት ላይ ገብታችሁ መስራት እንፈልጋለን አሰራን ብላችሁ ጻፉልኝ። 50 ሰው በትንሹ 50 ሰው ኮሜንት ላይ ከጻፈልኝ በቀጣይ ስለ ሲስተሙ ሙሉ አሰራር ይዤላችሁ የምቀርብ ይሆናል። ቻው